ራስህን ማወቅ ጀምር። ራስህን ማወቅ ስል የሚያስፈልገውንና የማያስፈልገውን መለየት ማለት ነው። የሚያስፈልግህንና የማያስፈልግህን ከለየ ልትባዝን አትችልም። ምክንያቱም ድንቅ እንደሆንክ ካወቅ ድንቅ ከሆኑት ጋር አብረህ ትኖራለህ። ህይወትን እንዲከብድና ግራ የተጋባ ህይወትን እንድትመራ የሚያደርግህ ከአምሳልህ ጋር ስላልሆንክ ብቻ ነው። ማች የሚያደርግህን ሰው ልታውቅ የምትችለው እኩል እንደሆንክና ድንቅ እንደሆንክ ስትገነዘብ ብቻ ነው። ማች የሚያደርግህን ልትለየው የምትችለው። ሁሉም ሰው የሚጎድለው ፐርሰንት አለ። የጎደለህን ካወቅ የሚሞላልህን ሰው ማግኘት አይከብድህም። ምክንያቱም ደካማ እንደሆንክ ያወቅከውን ነገር ሌላው ብርቱ እንደሆነ ትመለከታለህ። ያኔ ድክመትህን ለመሸፈን ብርቱ ከሆነው ልምድን በመውሰድ ድክመትህን ጠንካራ እንድታደርገው ያደርግሃል። ያለህን አቅምና ጉልበትህን ብታውቅ የምትጓዘውን ጉዞ ያቀልልሃል። ለምሳሌ ክፍተትህንና ጥሩ ጎንህን ማወቅህ የትኛውንም የጎደለብህን ክፍተት እንድትሞላና ጠንካራ የሆንክበት ላይ ደግሞ ይበልጥ ጠንክረህ በመስራት ስኬታማ እንድትሆን ያደርግሃል። ይበልጥ ክፍተትህንና ጠንካራ ጎንህን ማወቅህ ትልቅ ደስታን ልትደሰትበት ይገባሃል። ምክንያቱም ከየትኛውም ሰው ይልቅ መንገድህ ትክክለኛ ስለሆነ ብቻ ነው። አብዛኛው ሰው ተሽሎበት የተገኘበትን ባለማወቅ ባልተካነበት ስራ ይሰማራና ህይወቱን ያከብደዋል። ሌላኛው ራስህን ማወቅህ ከማንም ጋር እንዳትፎካከርና የቅናት ስሜት እንዳይሰማ ያደርግሃል። ራስህን ወቀው። ማን እንደሆንክም ምን አይነት አቅም እንዳለ ደካማ ጎንህንም እንደዛው። እግዚአብሔርስ የፈጠረኝስ ለምን ዓላማና ዓላማውን ደግሞ እንዳሳካው የሰጠኝ ስጦታ ምንድነው ብለህ መመርመር ጀምር። ያኔ በራስህ ማንነት እየተደሰትክና እየኮራ መኖር ትጀምራለህ። ራስህን የምታውቅባቸው መንገዶች ብዙ ናቸው። ዛሬ አንደኛውን እነግርሃለሁ። ራስህን ለማወቅ ከሰው መለየት፣ ለብቻህን በዝምታ መቀመጥ ይኖርብሃል። ያኔ አቅምህን የት ደረጃ መድረስ እንደምትችል ትመለከታለህ። ስላዳመጣችሁን አመሰግናለሁ።